አርማታ ከመሞላቱ በፊት ብረት ላይ ማንኛውም መሐንዲስ ማጣራት ያለበት ነገሮች። የመጀመሪያው የሚመላው የአርማታ ብረት ዲያሜትር እና ግሬድ ማጣራት አለበት። ማንኛውም ብረት ከተሰጠው ስዕል ወይም ድሮይንግ ጋር አንድ አይነት መሆኑን ማጣራት አለበት። ለምሳሌ ዲዛይኑ ባለ 12 ሚሜ ወይም ባለ 16 ሚሜ ብረት ካለ መሆን ያለበት ራሱ ነው። ሌላኛው የብረት ጥንካሬ ወይም ስቲል ግሬድ ነው። ኤስ300 ወይም ኤስ400 ካለ መሆን ያለበት ራሱ ነው። ማንኛው ብረት ሳይት ከመግባቱ በፊት ጥንካሬው በላብራቶሪ መጣራት አለበት። ሌላኛው በብረቶች መካከል ያለው ርቀት እና አቀማመጥ ወይም ባር ስፔሲንግ ነው። እያንዳንዱ ብረት በድሮይንጉ በተሰጠው መሰረት መቀመጥ አለበት። ከታች ወይም ከላይ የሚቀመጥ ብረት ስካፋ ወይም ስቲራፕ ሊሆን ይችላል። ሁሉም ብረቶች በትክክለኛ ቦታቸው ላይ መታሰራቸውን ማረጋገጥ አስፈላጊ ነው። ሌላኛው ትክክለኛውን የአርማታ ሽፋን ወይም ኮንክሪት ከቨር ብረቱ እንዳለው ማረጋገጥ ነው። በኢትዮጵያ ውስጥ ለመሰረት እና ከውሃ ጋር ለተያያዙ ሥራዎች 50 ሚሜ ሲሆን ለስላብ ለኮለን እና ቢም ደግሞ 25 ሚሜ ነው። ሌላኛው ማየት ያለባችሁ ብረቱ በትክክል መታሰሩንና የአርማታ ሙሌት በሚካሄድበት ጊዜ ቦታውን ለቆ አለመሄዱን ማረጋገጥ አለበት።